ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ብዝት ይበል እያልኩኝ የዛሬውን ቪዲዮ እንዲህ እያልኩ ጀምራለሁ። ዛሬ የመጀመሪያ ቀኔ ነው ማለት ቤቴ ገብቼ በጎጆዬ በጓዳዬ ዛሬ ብቅል የመጀመሪያ ጊዜ ቤቴ ከገባው ልበቅል ጠላ ላረግ ነው። የህይወት ስንዴው ጉም ብሏል። በጣም ያምራል ስንዴው በጣም ጸዴ ነው። ይሁትማ እና አያችሁታ በእንዲህ መልኩ ነው ብቅል የሚበቀል። ጥቁር ጠላም ሆነ ነጭ ጠላ ለማድረግ በዚህ ልክ ነው ማለት እንደዚህ ነው የሚደረግ እና ከተገኘ እበት ከላይ ይደረጋል። እንደዚህ ቅጠሉ ካበቃ በኋላ ካልተገኘም ደግሞ እንጨት ማለት ድንጋይ ከላይ ላይ ይደረጋል ማለት ነው። በዚህ መልኩ ብቅሌን እየበቀልኩ ነው። ሰዋጣው ደግሞ ያለውን እንዴት እንደበቀለ ከየት ወዴት እንደሄደ ማሳያችሁ ይሆናል። ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ ያለን ቤተሰቡኑ ስለምታበረታቱኝ አይዞሽ በርቺ ስለምትሉኝ እጅግ አድርጌ አመሰግናለሁ። ዛሬ እንደዚህ በደበትኩት በነከርኩት ቀን ነው የሚወጣ። የነከርኩት ደግሞ ተትናንት ወዲያ ማታ ነው። ትናንትና ማታ በበነጋታው ማታ አንጠፍጥፌዋለሁ። ዛሬ በሶስተኛ ቀኑ ደብቼዋለሁ። በደበትኩት ደግሞ ስደብተው ደግሞ በነከርኩት ቀን በሳምንቱ ነው የምወጣው ማለት ነው። የዛን ጊዜ ደግሞ እንዴት ሆኖ እንደበቀለልኝ እንዴት እንደተያያዘልኝ የማሳያችሁ ይሆናል። እወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ ይሄን ቤተሰብ ሁኑ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ የመጨረሻውን ሪዛልት ነው የሚባል ወይስ እንግሊዝኛው ይቅርና የመጨረሻውን ውጤት የዛሬ ሳምንት እንገናኛለን። ወዳችኋለሁ። በድጋሚ መጥቻለሁ ውድ ቤተሰቦቼ። ባለፈው ብቅል ልበቅል ነው ውጤቱን አሳያችኋለሁ ባልኩት መሰረት ይሄው ውጤቱ ደርሷል። አሪፍ ሆኖ በቅሎልኛል እና የጎጃም ጠላ በዚህ መልኩ ነው ፕሮሰሱ የሚጀምር ነው። ዋው ትላለህ። ሲደርስ እጠራችኋለሁ ብዬ ገምታለሁ። ጸዳ ብሎ ነው የበቀለልኝ። ደስ ብሎኛል። እውነት ለመናገር ደስ ብሎኝ እና እንደዚህ ሆኖ በቅሏል። አሳያችኋለሁ ብዬ ስለነበረ ቪዲዮ ቀርጬ ስለነበር መጨረሻውንስ ለምን አላሳያቸውም ብዬ ዛሬ ደግሞ በሰባተኛ ቀኑ ሳወጣው ቪዲዮ ቀረጽኩላችሁ። ውድ ቤተሰቦቼ እዩት። እንዴት ነው ጎጃም ጠላ የሚጠመቅ ሲባል ከዚህ ይጀምራል እና ይወት ጸዳ ነው ያለልኝ። አመሰግናለሁ። እግዚአብሔር ይመስገን። ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ ኧረ አበረታቱን። ላይቭ መግባት እንዴት እንዳማረኝ እናንተን ማለት ምን ብዬ ልንገራችሁ። ላይቭ መግባት 50 እና 60 ሰብስክራይብ ለማግኘት 3 ወር ሊፈጅብኝ እኮ ነው። አካውንቴ ከተቃጠለ ጀምሮ ምንም ሰብስክራይብ እያደረጋችሁኝ አይደለም። ገብቼ ደግሞ ስደማመር እያነሳብኝ ይሸለቸኝና እዚቹ ቪዲዮ ስቀርጽላችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ እኔን ለማበረታታት ደግሞ እንደው ልባችሁ ንጹህ የሆነ ሰው ሼር እያደረጋችሁ ቪዲዮዬ እንዲታይ ያደርጉልኝ። ይህን ቪዲዮ የምታዩ ደግሞ የምር ሰብስክራይብ አድርጉኝ። ቢያንስ ላይቭ ከገባው እኮ ከዛ በኋላ ቀላል ነው የሚሆን። ስራዬም እንደዚህ እየተንቀሳቀስኩ ምናምን ቤት ላይ ራሱ ቢሆን እየተንቀሳቀስኩ ስለሆነ
ላይቭ ከገባው ቀላል ነበር። ኧረ ፕሊዝ፣ ኧረ ፕሊዝ በቃ ሰግጥ ብዬ ልብሴን አውልቄ ልሰግጥ እንዴ? ምን ይሻላል? ለማንኛውም ይቅርታ አድርጉልኝ ልብሴን አውልቄ ስላልኩ። ያው መቼም እንደዚህ ያለ ነገር ነው። ሰግጥ መልግጥ የሚለውን ነው ሰብስክራይብ ስታረጉ የምትውሉ እና ለማንኛውም ሰብስክራይብ አድርጉ ፕሊዝ ፕሊዝ ፕሊዝ።